አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ በዚህ ቻናል ላይ ማለት ነው ምክር አዘልና ይጠቅማሉ ያልኳቸውን ሀሳቦች ላጋራችሁ ፈልጋለሁ ማለት ነው። ያው ሁላችንም የራሳችን አስተሳሰብ አለን። አንዱ ከአንዱ ነው የሚማረው፣ አንዱ ከሌላው የተሻለ ይሆናል። ያኛው ደግሞ ለሌላው የሚያስተምረው ብዙ ነገር አለና ሰው ከሰው ነው የሚማረው። በነገራችን ላይ ከታሪክ የሰው ልጆች ይማራሉ፣ ከሰው የሰው ልጆች ይማራሉ፣ ከተፈጥሮ የሰው ልጆች ይማራሉ። የዛሬውም ላነሳው የፈለኩት ዋናው ነጥብ ምን እንደው ታውቃላችሁ? ራስን መሆን ለምን አቃተን ጥያቄ ይሆናል ማለት ነው። ራስን መሆን ያለብን መቼ ነው፣ በምንስ መንገድ ነው የሚለውን ደግሞ የምናወራ ይሆናል ማለት ነው። ራስን መሆን ስንል አንድ ሰው ራስን ለመሆን ምን ማድረግ አለበት? ራሱን ከሰው ጋር ማወዳደር የለበትም። ራሱን ማወዳደር ያለበት ከራሱና ከራሱ ብቻ ነው። ሁለተኛ የሰው ልጅ ራሱን ሊያገኝ የሚችለው በስራ ላይ ነው። የሰው ልጅ ከሰራ ራሱን አያወዳድርም። የሰው ልጅ ጠንካራ ጎበዝ ቀን ተጧት እየደከመው እየታከተው የሚሰራ ከሆነ ከአሉባልታ ሰዎች ጋራ ከሰነፍ ሰዎች ጋራ ወሬ ዝም ብለው ከሚያወሩ ሰዎች ጋራ የመዋል እድል የለውም። ምክንያቱም ለሱ ጓደኛው የሚሆነው ስራና ስራ ብቻ ነው ማለት ነው። በህይወታችሁ ውስጥ ራሳችንን ሆነን አንድ ቀን መገኘት አለብን ብለን ነው አይደለ? የሰው ልጅ ያው መቼም ዘላለማዊ አይደለም፣ ይሞታል። ግን አንድ ቀን ራሳችንን ሆነ ቦታ ማግኘት አለብን፣ ራሳችንን አስተካክለን ሆነ ቦታ መገኘት አለብን ብለን ስናስብ የራሳችን ውጣ ውረዶች ይኖሯቸዋል። የሰው ልጅ ዳገቱን ሳይወጣ ሜዳው መግባት አይችልም። ያንን ለማድረግ ደግሞ ራሳችንን መሆን አለብን። አሁን ባለንበት ጊዜ ላይ ነገሮች በጣም ከባድ ናቸው። ከባድ ካደረጋቸው ነገሮች ደግሞ ዋነኛው ምን እንደው ታውቃላችሁ? ጊዜ ያው ጊዜ ነው። የዘጠናዎቹም የሰማኒያዎቹም የሰባዎቹም ዓመተ ምህረትም ጊዜዎችም ያው ጊዜ ናቸው። ሰኞም እና ማክሰኞም ጊዜ ነው። አመታትም አመታት ጊዜ ነው። የጊዜው ችግር አይደለም ያለው፣ የሰው ያስተሳሰቡ ችግር ነው። አብዛኛው ጊዜ ብሎ የሚለው ሰው አለ። ጊዜ ያው ጊዜ ነው፣ ምንም አይቀየርም። ጊዜ እኮ መቁጠሪያ ነው፣ አይቀየርም። መቀየር ያለብን ራሳችንን ነው ማለት ነው። በመጀመሪያ አንድ ሰው ራሴን መሆን አለብኝ ብሎ ሲያስብ ራሱን ከስራ ጋር ብቻ ያድርግ። ሁለተኛ ሰውን ምረጡ። ጓደኛም ሊሆን ይችላል፣ ዘመድም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል። ከጥሩ ሰዎች፣ ከጠንካራ ሰዎች፣ ከምሁር ሰዎች ጋር ለመዋል ሞክሩ። እንዴት ነው የምንውለው ሲባል ደግሞ ስታዳምጡ፣ ስታዩ ያን ጊዜ ነው ከጥሩ ሰዎች ጋር ጥሩ ነገር የምታገኙት። ካላያችሁ፣ ካላነበባችሁ ጥሩ ሰዎች ጋር መዋል አትችሉም። አንድ ሰው ከጥሩ ሰዎች ጋር ከዋለ ብዙ ነገር ይማራል። ከሚማራቸው ትልቁ ነገር ምንድነው? ስነ ምግባር ነው። ሁለተኛው ስራ ነው። ሶስተኛው ተስፋ አለመቁረጥ ነው። አራተኛው አላማ ነው። አላማ የስኬቶች የመጀመሪያ ቁልፍ ነው። አላማ የስኬት ሁላ የመጀመሪያ ቁልፍ ነው። እንዴት ነው ብለን ካል አንዳንድ ሰዎች ስኬትን ያለ አላማ ይጠብቃሉ። ስኬት ያለ አላማ አይሆንም። ምክንያቱም አንድ ገበሬ ወይም አንድ ሰው ቤት እሰራለሁ ብሎ ካሰበ መጀመሪያ ከመስራቱ በፊት ምን ማውጣት አለበት? ፕላን ማውጣት አለበት። አቅሙን መፈተሽ አለበት። ገንዘቡን ማወቅ አለበት። ዝም ብሎ አላማ ሳይኖረው 100 ቆርቆሮ እሰራለሁ ብሎ ቢያስብ የያዘው ገንዘብ 50 ቅጠል ቆርቆሮ የሚሰራለት ከሆነ ይሄ ምንድነው? የአላማ ሳይኖረው የገባበት መንገድ ይባላል። ለምንድን ይዳርገዋል? ለክስረትና ለጭንቀት ይዳርገዋል። አላማ ኑሮት ግን አስቦበት፣ አምኖበት፣ ተረጋግጦበት የሚገባ ሰው ምን አለው? አላማ አለው። እያንዳንዳችን በህይወታችን ውስጥ የመጀመሪያ ቀዳሚ ልናደርገው የሚገባው ነገር ምንድነው ከተባለ አላማ ነው። አላማ ካላችሁ የትም ቦታ መድረስ ትችላላችሁ። አላማ ያላቸው ሰዎች በነገራችን ላይ በጣም ይደክማሉ፣ ይታክታሉ። ግን ምንድነው? ተስፋ አይቆርጡም። ለምን ተስፋ አይቆርጡም ከተባለ የመጡበት መንገድ ብዙ ውስብስብ መንገድ፣ ብዙ ችግር አልፈው ስለሆነ ያንን ችግር በድጋሜ
ልጆቻቸውም ላይ ራሳቸውም ላይ ማየት ስለማይፈልጉ ያላቸው አማራጭ ምንድነው? ነገሮችን ታግሰውና በጥንካሬ ማለፍ ነው። እነዛ ሰዎች ደግሞ የማለፍ እድላቸው በጣም ከፍተኛ ነው። የመጣው ነገር ቢመጣ ምንም ነገር አይሰብራቸውም። ለዕለት ሊጎዳቸው ይችላል፣ ግን እሳቸው የመሰበር ኃይል የላቸውም። ምን የሆኑ ሰዎች ካልን ደግሞ አላማ ያላቸው ሰዎች እዚህ ቦታ አደርጋለሁ ብለው ካሰቡ ያን ነገር ለማድረግ ይሰራሉ፣ ይደክማሉ፣ ግን ራሳቸውን አያወዳድሩም። በአሁኑ ሰዓት ላይ በምናየው ትልቁ ችግር ምንድነው ከተባለ ሰዎች ራሳቸውን ከሰው ጋር ያወዳድራሉ። እከሌ ቤት ሰርቷል፣ ለምን እኔ ቤት አልሰራም? እከሌ መኪና ገዝቷል፣ ለምን እኔ መኪና አልገዛም? ለምን? ያ ሰው መኪናና ቤት የሰራው መኪና የገዛው ምን አድርጎ ነው? ስንት ዋጋ ከፍሎ ነው? መቼ አልሞት ነው? አላማው ምንድን ነበር? ያንን ነገር ለማድረግ ስንት አመት ፈጀበት? ምን ያህል ደከመ? ምን ያህል ሰራ? የሚለውን ወደ ራሳችን ማምጣት አለብን። ሳንሰራ አላማ ሳይኖረን ምንም ነገር ላይ መድረስ አንችልም። ዋናው ነገር አላማ ነው። የሰው ልጅ እያንዳንዱ በህይወቱ መንገድ ለመጓዝ የሚያስፈልገው ነገር ምንድነው ከተባለ አላማ ነው። ሁላችሁም አላማችሁን ማሳካትና አላማችሁን ማፍጠን አለባችሁ። ስታፈጥኑ ግን ቸኩላችሁ የሆነ ነገር ዛሬ ተወርቶ ነገ እናገኛለን ብላችሁ አትጠብቁ። አንድ ነገር ላይ እዚች ዱንያ ላይ ሳይለፋበት ሳይደከምበት የሚገኝ ምንም ነገር የለም። በነፃ የሚባል ነገር የለም። ደክማችሁ ታክታችሁ ነው። ስኬታማ የምትሆኑት ደግሞ ራሳችሁን ባስቀመጣችሁበት መንገድ ስታገኙ ብቻ ነው። ራሳችሁን ከሰው ጋር የምታወዳድሩ ሰዎች ካላችሁ ግን መቼም ስኬታማ አትሆኑ፣ መቼም ቢሆን። ምክንያቱም እናንተ ወደ ዋናው መንገድ ልትገቡ ስትሉ ራሳችሁን ከሰው ጋር ታወዳድራላችሁ። ያ ማለት ትደክማላችሁ። ምክንያቱም እዛ ሰውዬ ዘንድ ለመድረስ አውርታችሁ ወይም አወዳድራችሁ አይደለም። ራሳችሁ ዝግጁ ሆናችሁ መንገዳችሁን መቀጠል ነው ያለባችሁ። አንድ መንገደኛ የሆነ ሀገር ለመሄድ የሆነ ዘመድ ቤት ለመሄድ ዘመዱ ቤት እስከሚደርስ ድረስ ይቀጥላል እኮ። ሲደክመው በመንገድ ያርፋል። ከዛ ይቀጥላል። መጨረሻ ላይ እዛ ቤት ይደርሳል ማለት ነው። ያ ምንድነው? እየደከመው መጓዙን አላቆመም ማለት ነው። እኛ ማለት የሰው ልጆች ማለት መንገድ ነን። መንገድ አያልቅም አይደለ? የሰው ልጆች ፍላጎትም አያልቅም። ፍላጎታችን ካላለቀ ምንድነው ማድረግ ያለብን? ራሳችንን ብቻ በራሳችን መንገድ ያወዳድረን ራሳችንን በራሳችን መንገድ ብቻ አድርገን መቀጠል ነው ያለብን። አንድ እንዳልኳችሁ ግን ትልቁና ዋነኛው ነገር አላማ ነው። አልችልም የሚባል ነገር አእምሯችሁ ውስጥ አታስገቡ። በዚች ዓለም ደግሞ ለሰው ልጅ ቅንጭላት ትልቁ በሽታ የሚባለው ምንድነው ከተባለ አልችልም የሚባል ነገር ነው። አልችልም ማለት በነገራችን ላይ የሰውነታችንን ከጅማቶቻችን የደም ስሮቻችንን በሙሉ የሚያበላሽ የአስተሳሰብ በሽታ ይባላል። በቃ በጠቅላላው ማለት ነው። ምክንያቱም አልችልም ማላችሁ ማለት 4 ነጥብ ዘጋችሁ ማለት ነው። 4 ነጥብ ዘጋችሁ ማለት ደግሞ እናንተ በህይወት የላችሁ። ምክንያቱም አልችልም ያለ ሰው ምንም ማድረግ አልችልም ብሎ ራሱን አሳምኗል ማለት ነው። የፈለገ ስራ ቢመጣለት ምናልባት እንጀራ ቆርሶም ለመብላት እኮ አልችልም ሊል ይችላል። አያችሁ፣ አልችልም የሚባል ነገር አእምሯችሁ ላይ አታምጡ። አልችልም ብላችሁ የምታስቡ ከሆነ እናንተ ትጎዳላችሁ። ማድረግ ያለባችሁ ምንድነው? እችላለሁ። አንድ ሁለተኛ፣ በህይወት ዘመናችሁ ላይ ምነው አድርጌው በቆይ ተሳስቼ ብላችሁ መለደም የለባችሁ። ምክንያቱም ብዙ ሰዎች ምን ያደርጋሉ? የሆነ ነገር ሳይሞክሩ የሆነ ጊዜ ላይ ይነቃሉ ተንቅልፋቸው። ምን አስተሳሰብ አላቸው? ምነው ሞክሬው በቆይ ሳልሞክረው መቅረቴ ቆጨኝ ይላል። እንደዛ አይደለም መሆን ያለበት። እያንዳንዱ ነገር ልቦናችሁ ያዘዛችሁን ይህንን በሰራሁት ብላችሁ የምትወሳወሱበትን ነገር ሞክሩት ገብታችሁ። ከተሳካ እሰየው ተሳካ ነው። ካልተሳካ ደግሞ አልተሳካም ነው። ምክንያቱም የሰው ልጅ ዱንያ ላይ እያለ አንድ መንገድ የለውም፣ ብዙ መንገድ ነው ያለው። በቃ ቅንጭላታችን አእምሯችን ብዙ ነገር ነው የሚያስበው አይደለ? በነዛ ውስጥ መጓዝ እንችላለን። ግን ምንድነው ማድረግ ያለብን? እኛ መሞከር አለብን። ይሄንን ባደረኩት ይሄንን በሰራሁት ብላችሁ ልባችሁ ውስጥ የምታስቡት ነገር ካለ እናንተ ምንድነው ማድረግ ያለባችሁ? መሞከር።
ተተሳካ ይሳካ፣ ካልተሳካ አልተሳካም። አላማችሁን ግባችሁን አንድ ቦታ ላይ አይደለም የምታገኙት፣ የተለያየ አቅጣጫ ውስጥ ነው የምታገኙት። ግን ሳትሞክሩ ቁጭ ብላችሁ የምትቀመጡ ከሆነ ድህነትና በሽታ ነው የምትይዙት። ድህነት በሽታ አንድ አይነቶች ናቸው። ምክንያቱም ድህነት ካለ በሽታ አለ። ድህነት ከምንድን ነው የሚመጣው? ከስንፍና ነው። ስንፍና ህመም ከምንድን ነው የሚመጣው ከተባለ ከስንፍና ነው። ምክንያቱም ሰነፍ ሰው፣ የስራ ፍላጎት የሌለው ሰው፣ አላማ የሌለው ሰው ቁጭታን ሲያስብ ሁልጊዜ ምን ይሆናል? አእምሮ እየዳሸቀ ይሄዳል። የማሰብ ችሎታው እየቀነሰ ይሄዳል። መጨረሻ ላይ ምንድነው የሚሆነው? ሜንታል ነው የሚሆነው። በቃ የሞተ ቅንጭላት ይዞ ቁጭ ይላል። ስለምንም አያስብም። ብቻ ስትርበው ያችን እንጀራ በየትም ብሎ ሊያገኝ ይፈልጋል። ያችን ይቀምሳል። በቃ የነገ ህይወቱን አያስብም። ልጆችም ካሉት ለልጆቹ ለነገ ህይወቱ አያስብም ማለት ነው። እና ልላችሁ የፈለኩት ነገር ራስን መሆን ትልቅ ነው። ትልቅ አላማ መሆን አለበት የሚል ነው የዛሬው ርዕሳችን። ራሳችንን እንሁን፣ ራሳችንን ከሰው ጋር አናወዳድር የሚል ነው። አመሰግናለሁኝ። በቀጣይ ደግሞ ሌላ ይዤ እመጣለሁኝ ማለት ነው።